ትንሣኤ በቤተ ክርስቲያናችን ያለው ቦታ የሚለውን ነገር በዛው እናነሳ። ትንሣኤ በቤተ ክርስቲያናችን ያለው ቦታ አሁን በእርግጥ አብዛኛውን ለአለፋ አድርጌ ያየሁት ይመስለኛል። የክርስቶስ ትንሣኤ የቤተ ክርስቲያናችን ሁለንተናዋ ነው። ለምሳሌ እዚህ ውስጥ ማነሳው ሁለት ነገሮችን ቢያንስ ላንሳ። አንደኛው የሰማዕታት ሕይወት። ሰማዕታት ለምንድን ነው የሚሞቱት ነው የሚገርመው። አሁን የግብጽ ቤተ ክርስቲያን የዘመን መለወጫዋን የምታደርገው የሰማዕታትን የዘመነ ሰማዕታትን የዘመን ለመለወጫ አድርጋ ታከብረዋለች። ዘመን የምትቆጥር ከዘመነ ሰማዕታት ማብቂያ ጀምሮ ነው የምትቆጥር። ለምንድን ነው ሲባል እንግዲህ የዘመን መለወጫ ምንድን ነው? የዘመን መለወጫ በዓል ማለት የአዲሱ ዓመት መግቢያችን ነው። አዲስ ዓመት ለኛ ለክርስቲያኖች ግን አዲስ ዓመታችን መቼ ነው? ያኛው የመንግስተ ሰማያት ኖሮ ለኛ አዲስ ዓመታችን ማለት ነው። አዲስ ዘመን ይሄኛው አዲስ ዘመን አይደል? አዲስ ዘመን ወሬኩ ሰማይ ሐዲሰ ወምድረኒ ሐዳሰ መሰሰለ ሰማይ ቀዳማዊ ወምድረኒ ቀዳማዊት ወባህሪኒ ተሰረትንካ ይላል ቅዱስ ዮሐንስ በራእይ ዮሐንስ ምዕራፍ 21 ላይ ሲናገር አዲስ ሰማይና ቁጥር 1 ላይ አዲስ ሰማይ አዲስ ምድር አየሁ፣ አሮጌው ሰማይና አሮጌው ምድር አለፈ፣ ባህርም ተሻረ ይላል። ስለዚህ አዲስ ሰማይ አዲስ ህይወት ነው የምንኖረው። ስለዚህ ሰማዕትነት የአዲሱ ዘመን መግቢያችን ነው ማለት ነው የመንግስተ ሰማያት መግቢያ ነው። እና ሰማዕታት ለምንድን ነው ሊሞቱ ሲሄዱ ልክ የሚወዱትን ምግብ እየተሻሙ እንደሚበሉ ህፃናት ለምንድን ነው ሰይፍን፣ ስለትን፣ ሞትን እየተሻሙ የሚቀበሉት? ለምንድን ነው ሊገሏቸው ሲሉ እኔንም ግደለኝ እያሉ የሚሞቱ ለምንድን ነው ሲባል የዘላለም ህይወት መግቢያ ስለሆነ የሚሞቱት ወደ አዲሱ ዓመት ሲሄዱ ስለሆነ ያንን የሰጠን ማነው? የክርስቶስ ትንሣኤ። ለምንድን ነው ሞትን እንዳይፈሩት ያደረጋቸው? ቅዱስ ዮሐንስ አፈወርቅ ክርስቶስን እያየ የክርስቶስን ትንሣኤ እያየ ሞት የሚፈራ ሰው አለ እንግዲህ እንዴ ይላል። ስለዚህ ለምንድን ነው ሰማዕታት እንዲያብለው የሞቱት ሲባል ቅዱስ ጳውሎስ ይህን ሲያረጋግጥልን የክርስቶስን የትንሣኤውን ኃይል አውቅ ዘንድ እኔ ብቻ ላይ በሞቱም ልመስለው እወዳለሁ ይላል። ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ሲናገር የትንሣኤውን ኃይል አውቅ ዘንድ ብቻ ላይ በሞቱም ልመስለው እወዳለሁ። የሰማዕታት ህይወት የትንሣኤ ህይወት ነው። ስለዚህ ክርስትና የትንሣኤ ህይወት ስለሆነ ነው ክርስቲያኖች የሚገደሉት የሚሞቱትም ወደን የምንሞተውም ለዚያ ነው። ሁለተኛው የመነኮሳት ህይወት ነው። ምንኩስና የዘላለማዊ ህይወት ናፍቆት ነው። መነኮሳት ጋብቻ የማይፈጸምበት ምክንያት ወይም መነኮሳት የማናገባው ለምንድን ነው? ሴት ኃጢአት ስለሆነች ወይም ደግሞ ለሴቶቹ መነኮሳያት ወንድ ኃጢአት ስለሆነ ወይም ጋብቻ ርኩስ ስለሆነ አይደለም። ጋብቻ ቅዱስ ነው የሚለውን በቅዳሴዋ መካከል የምትቀድስ ቤተክርስቲያን ውስጥ ነው ያለው። ጋብቻ ቅዱስ ነው። ለምሳሌ ጋብቻ ባይኖር ክርስቶስ ሲወለድ ነበር ማለት ድንግል ማርያም ከየት ትመጣለች? ድንግል ማርያም የጋብቻ ፍሬ ነው። ከድንግል ማርያም ነው ክርስቶስ የተወለደው። ስለዚህ ጋብቻ ቅዱስ ነው። ራሱ አክብሮታል። እንደገና ራሱ በጋብቻ ከተገኘች ሴት ተወልዷል። ራሱ ደግሞ ሄዶ ሰርግ ባርኳል። ለምንድን ነው ታዲያ መነኮሳት የማያገቡት? ማለት የዘላለማዊ ህይወትን መናፈቅ ነው። በቃ የምድሩ ነገር ያልፋል። የመላእክት ህይወት ጌታ ምንድን ነው ያለው? በሰማይ አያገቡም አይጋቡ እንደ መላእክት ይኖራሉ አለ። ስለዚህ በሰማይ ያለውን የመላእክትን ህይወት እናፍቃለሁ ለማለት ነው ምንኩስና የመጣበት ምክንያት። እና ዘላለማዊ ህይወትን የክርስቶስን ትንሣኤ የምንመሰክርበት ነው። እና ክርስቶስ ቅዱስ ያሬድ ሲያመሰግን ሰያሜ ካህናት ተስፋ መነኮሳት ይለዋል። አክሊሎሙ ለሰማዕት፣ የሰማዕታት አክሊላቸው፣ የካህናት ሊቀ ካህናታቸው፣ የመነኮሳት ተስፋቸው ክርስቶስ ነው ይላል። የሌሎች ተስፋ ያልሆነ ሆኖ እኮ አይደለም። መነኮሳት ይህንን ዓለም ተስፋ እናደርግም ብለው ክርስቶስን ተስፋ ለማድረግ ነው። እና ትንሣኤ ባይኖር ምንኩስና ራሱ አይረባም ነበር። እና ትንሣኤ ነው የክርስቶስ ዘላለማዊ ህይወትን ክርስቶስ ስለጀመረልን ነው ተስፋ። እና መነኮሳትን በዕጣን ክርስቶስ የተወለደለት ወርቅ ዕጣን ከርቤ መጥቶ ነበር። እና ዕጣን መነኮሳቱን ነው የሚወክለው። መነኮሳትን የሚወክልበት ምክንያት ዕጣን ከሩቅ ይሸታል እና የላይኛውን ተስፋ እያሸተቱ እየናፈቁ የሚኖሩ ስለሆነ ነው። ቅዱስ ጳውሎስም ሮሜ 5 ላይ ሲናገር የሚታየውን ተስፋ ማድረግ ተስፋ አይደለም ይላል። ወዘስተ ያስተርኢ ኢኮነ ተስፋ፣ የሚታየው ተስፋ አይደለም ይላል። እና የሚታየውን ያ ደግሞ ሁሉም ሰው አይመነኩስም እንደተቻለው ይኖር ብሏል። ይህ ለሁሉም ይሆን አይደለም ብሏል ጌታ። እግዚአብሔር ላስቻለው ይቻላል። ቅዱስ ጳውሎስም የሚቻለው እንደኔ ሆኖ ይኖር፣ የማይቻለው ደግሞ ያግባ ብሎ ተናግሯል። እና ምንኩስና ቤተክርስቲያን ምንኩስና የምትሰብክበት ምክንያት የትንሣኤ ምስክር ነው። ጋብቻው ላይ የክርስቶስ ትንሣኤ ነው የሚሰበከው። መስቀላት ይዘው ነው የሚያጋቡ